ሉላዬ ትንሽ እግሯን አመም አርጓታል ሰሞኑ። አንቺ ምን ልትሰሪ መጣሽ አላችሁ? እኔ ዛሬ የመጣሁት እንግዲህ ሉላዬ ትንሽ እግሯን አመም አርጓታል ሰሞኑ። ባለፈው ሳምንት እሷን ስላመማት አንድ ፕሮግራም አልፏቸዋል። አሁን ቀጣይ ተከታታይ ፕሮግራሞችም እንዳልፏቸው እኔ ንጹህ ኃይሌ ዛሬ ያቅሜን ከናንተ ጋር ያለኝን ነገር ልሰጣችሁ ከእንግዶቼ ጋር ከነተዋወቃለን ፕሮግራም እንግዶች ጋር ወደ እናንተ መተናል። በእርግጥም ይህንን ዜና መስማትም ሆነ ማሰማት እጅግ በጣም የሚያሳዝንና ልብን የሚሰብር እንደሆነም ለእናንተ ልሸሽጋችሁ አልፈልግም። ምክንያቱም እጅግ በጣም የምትወደድ የምትከበርና በኢትዮጵያ የሚዲያ ታሪክ ጥሩ አሻራ ያሳረፈች እጅግ በጣም ተወዳጅ ድንቅ አርቲስታችንም የሚዲያ ፕሮግራም አዘጋጃችንም ነችም ሉላ ገዙም። ታዲያ ይህች ድንቅ ሴት በሚያስገርም ሁኔታ በቀረጻዎች መካከል ያጋጠማት አደገኛ ነገር የተወሰነ እግሯ ላይ ጉዳት እንዳደረሰም እንዲያውም ደግሞ ያ ጉዳት ቀላል ነው እየተባለ የተወሰነም እየጨመረ እንደመጣም መረጃዎች እየጠቁሙ ይገኛሉ። ስለ ቀረጻው በመሃል ላይ የተከሰቱ አደጋዎችንም በየመሃሉ የማስደምጣችሁ ይሆናል። እናንተም ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ማድመጣችሁ እንዳትረሱ በዚሁ አጋጣሚ ደግሞ እናሳስባለን። እናንተ ሁላችሁም እንደምታውቁት ሉላ ገዙ እጅግ በጣም ትሁት፣ በባህሪዋ ደግሞ መልካም፣ ለብዙዎች አዛኝ፣ በእርግጥም ደግሞ በጣም በሚያስደንቅ ሁኔታ በምታደርጋቸው ነገሮችና በምትከፍላቸው መስዋዕትነቶች ለብዙ ድሃ እናቶች እንባ ማበስ ይቻለች፣ እንዲያውም ደግሞ ለበጎ አድራጎት ድርጅቶች ያለምንም ገንዘብ አምባሳደር የሆነች ለብዙ ኢትዮጵያውያን ማርኬቲንግ ሰራተኞችና እንዲያውም ደግሞ በበጎ ስራ ላይ ለተሰማሩ ድርጅቶች የራሷን አስተዋጽኦ እያደረገች ያለች ሴት እንደሆነች በብዙ መልኩ ስለ እርሷ ይነገራል። ይህ ብቻ አይደለም። ስለ እርሷ በአጠገቧ ያሉ ሰዎችም በደንብ አድርገው ይህች ድንቅ እንስት በሚያስገርም ሁኔታ የሰራቻቸውን በጎ ነገሮች ሚዲያ ላይ ወጣ መናገር የማትፈልግ የምታደርጋቸው ነገሮች ሁሉ ከልቧ የምታደርግ ማስመሰልን የማታውቅ ናት ይላሉ። ይህንንም የሚሉበት ምክንያት እርሷ በሚያስገርም ሁኔታ ብዙ የአምባሳደሮች ጥያቄዎች ይመጣሉ። ለአንዳንድ የተከበሩ ድርጅቶች አምባሳደር ለመሆን ስትጠራ እርሷ ሄዳ በምን አይነት መልኩ ተሰማርታችኋል? እንዴትስ? የምን አይነት ሐሳብ አላችሁ? ምን አይነትስ ዓላማ ነው የምታካሂዱት? የሚለውን ጥያቄ ሳትጠይቅ በፍጹም አምባሳደር አትሆንም። የኢትዮጵያን ሕዝብ የሚጎዳም ድሃውን ማህበረሰብ የሚጨቁን በምንም አይነት መልኩ እጇን አትከትም ይላሉ አጠገቧ ያሉ ሰዎችም። ታዲያም ይህንንም በሚያነሱበት ወቅት ይህንንም ያሉበትንም ምክንያት ሲናገሩ በቅርብ ጊዜ እናንተ ካስተዋላችሁ በፊንቴክ ኢንቨስትመንት ግሩፕ የተጭበረበሩ ኢትዮጵያውያን ቁጥራቸው ከ1000 በላይ እንደሆነና ለዚህ ድርጅት ደግሞ በዋናነት ሉላ ገዙ ስፖንሰርሺፕና በፕሮግራሙ ላይ የክብር አምባሳደር እየሆነች እንድታስተዋውቅም ተጠይቃ እንደነበረና ለዛም ደግሞ በቂ በሆነ ምክንያት በፍጹም አላደርገውም አላመንኩበትም ብላ የተከፈላትን ረብጣ ገንዘብ እንዲያውም ደግሞ የተሰጣትን ድንቅ መኪና አልቀበልም ብላለችም። በእርግጥም ኢትዮጵያዊንን ገንዘብ ያስፈልገኛል አውቃለሁ፣ ግን ላላረጋገጥኩበት ጉዳይ ፈጽሞኑ አምባሳደርነቴን አልሰጥም። ምክንያቱም ደግሞ እኔን ብሎ የሚመጣ ብዙ ኢትዮጵያዊ እንዳለ አውቃለሁ። ብዙ ወጣት ተከታዮችንም አፍርቻለሁ። ለነርሱም ደግሞ እንደገና የሞት የሐዘን ምክንያት አልሆንም ብላ እምቢ እንዳለች እናንተ ታውቃላችሁ። ታዲያ ይህንንም ሲናገሩ ባልደረቦቿ ይህ ብቻ አይደለም፣ ሉላ ገዙ እያንዳንዱ በሚሆኑ ነገሮች ላይ ጥንቃቄዋ ከባድ ነው። በተለይም በፕሮግራሞች ላይ በምታቀርብበት ጊዜ ሁላ የምትናገራቸውን ንግግሮች፣ የምታካሂዳቸውን ነገሮች የኢትዮጵያውያንን ልጆች ይመጥናል ወይ? እኛ የምናቀርበው ነገር ወላጆችን ይመጥናል ወይ? ወጣቶችንስ ያማክላል ወይ ብላ እጅግ ትጨነቃለች ብለው ይላሉ ከእርሷ ጋር ባልደረባ ሆኖ የሚሰሩትም። ይህንን የምትልበት ምክንያት ኢቢኤስ ቴሌቪዥን የሚታየው በልጆችም በአዋቂዎችም በሽማግሌዎችም ዘንድ ነው። ተወዳጅነታችንም ከሌሎች ጣቢያዎች የተለየ የሆነውም እያንዳንዱ ተከታይ ኢትዮጵያዊ ስላለ እንደሆነ ልብ ይለዋል ብላ ታምናለችም ይላሉ። ለዛም በምትናገራቸው ንግግሮችም ትጠነቀቃለች። በምታደርጋቸውም ነገሮች ደግሞ እጅጉንም ልቧ ስፍስፍ ያለ ልክ እንደ ልጆቿ እናት የምትታይ ድንቅ ሴት ነች ይላሉ አጠገቧ ያሉ ሰዎችም። ታዲያ ይህች ድንቅ አርቲስት በሚያስደነግጥ ሁኔታ በሰሞኑ በተከሰተባት ነገር እጅግ አነጋጋሪ የሆኑና በቀረጻ መሃል ላይ በተፈጠሩ ጉዳዮች ላይ እግሯ ላይ ትንሽ ጉዳት እንደደረሰና ያም ጉዳት በጊዜ ባለመታከሙ ምክንያት ወደ ከፋ እየሄደ እንደሆነ አቅጣጫዎችን አስቀምጠው ከእርሷ ጋር ያሉ ሰዎች በደንብ አድርገው ይናገራሉ። እንዲያውም አጠገቧ ከእርሷ ጋር በቪዲዮ የነበሩት ሰዎችና በቀረጻ መካከልም
እርሷንም ደገፍ አድርጎ ይዟት የነበሩ ግለሰቦች ሲናገሩም አደጋው በእርግጥም በጥቂት መልኩ የተፈጠረ ነበርም። በዚህ አይነት መልኩ ይሰፋል ብለን አላሰብንም፣ ግን እያደረ ጥቂት ሊጎዳት ፈልጓል ብለው ይናገራሉ። ታዲያ ይህንም ሲናገሩ በእንባ ነው። እርሷ ከጣቢያው ስትርቅ እኛ ብዙ ጊዜ ስራዎችን መስራት እጅግ ይደብረናል። ምክንያቱ ደግሞ በደንብ አድርጌ ሳስረዳችሁ እኛን እንደያዘቻቸው ልጆች በደንብ አድርጋ ትንከባከበናለች። ካሜራማኖችን፣ ስታፉን፣ በተለያዩ አቅጣጫ የሚሰሩትን ሰራተኞች ሁሉ ታከብራለች። እንዲያውም ደግሞ ለስራዎች በጣም ሞራል ትሆነናለች ይላሉ ስታፍ ላይ የሚሰሩ ባለሙያዎችም። በእርግጥም ሚዲያ ላይ ከእርሷ ጋር ቁጭ ብሎ ፕሮግራም የሚያካሂዱ ጋዜጠኞችም ስለ እርሷ ያላቸውን ድንቅ ነገሮችን መመስከር ቢችሉም ስፔሻሊ በቅርቡ የተቀጠለው ሮቤልም ያለውን ሐሳብ በደንብ አድርገው ስለ እርሷ ቢመሰክርም በበለጠ መልኩ ደግሞ ካሜራማኖቹ ስታፍ ውስጥ ያሉ ጽዳት ሰራተኛውን ሳይቀሩ እጅግ በጣም መልካም ሴትና ልብን የምትገዛም ለሁሉም ደግሞ የምታዝን ሴት ናት ይላሉ። ታዲያ ይህች ድንቅ አርቲስት እናንተ ሁላችሁም እንደምታውቁት 2 ልጆች ያሏትና ከትዳሯም ተፋታም በዚህ ሰዓት ብቻዋን እንዳለች ታውቃላችሁ። ነገሩን ደግሞ እጅግ የሚያወሳስበው ብቻዋን ሰርታ ልጆቿን እንዲያውም ደግሞ ቤተሰቦቿን የምታስተዳድር ብዙ ሰዎችን የምታግዝ ሴት መሆኗ ነው። ይህንንም ነገር በዚህ ሰዓት በመከሰቱ የብዙ ሰዎችም ልብ እንደተሰበረና ይህ ጉዳይም እንዴት ሊሆን ይችላል፣ ካሁንስ በኋላ ደግሞ እንዴትስ እናስተካክላለን የሚል የብዙ ሰዎች ጥያቄ እንደሆነ ቀጥሏል። ታዲያም ከዚህ ጋር በተገናኘ ልጆቿ ሁላ ሲናገሩ በእርግጥም ይህ ይሆናል ብለን አላሰብንም፣ ነገር ግን በእርግጥም ቶሎ እንደሚሻላት ተስፋ እናደርጋለን ብለው እንደሚያምኑ ተናግረዋል። በጣም በሚያስገርም ሁኔታ እርሷና እናትየው ያላቸው ፍቅር ደግሞ እጅግ በጣም ልብን የሚነካም ሉላ ወታስ እስክትገባ ድረስ እናትየው የማታምንና ልጄ ራስሽን ጠብቂ፣ በእናትሽን እባክሽን ተጠንቅቂ እያለች ብዙ ጊዜ ቃላትን ትደረድራለች ይላሉ አጠገቧ ያሉ እርሷን የሚያውቁ ሰዎችም። ለዚህም ደግሞ ማሳያ የሚሆነው አንድ ቀን የእናቶች ቀን ፕሮግራም እያዘጋጁ ባሉበት ወቅት እነ ሮቤል ሉላ ሳታቅ ለሉላ እናት ደውለው ሉላ ሳታቅ ከሉላ እናት ጋራ እንዳገናኟት ታውቃላችሁ። በዛን ሰዓትም እጅግ ስፍስፍ እያለች እናቴ የኔ እናት እያለች የምትናገራቸው ንግግሮችና እናትየውም ደግሞ ልጄ ሉላዬ ብላ የምትናገራቸው ንግግሮች እጅግ በጣም ልብን ሲሰብሩ እንደነበረና አጠገቡ ያሉ ሰዎች ሁሉ ወይ የእናት ፍቅር ብለው ሲናገሩ እንደነበረ ሁላችንም እናስተውላለን። ታዲያ ይህ ድንቅ ግንኙነታቸው ቶሎ ልብን ስብር እንደሚያደርግና ምንም አይነት ጉዳት ከደረሰባት ልቧ ወዲያውኑ ደንገጥ እንደሚል ሉላ ትናገራለች። በእርግጥም አሁን የደረሰባት አደጋ አሁን እየታከመችና አንዳንድ ነገሮችን እያደረገች እጅግ እየተሻላትና በቅርቡም ወደ ስቱዲዮ እንደምትመለስ ከአድናቂዎቿም ጋር እንደምትገናኝ ምንም አይነት ሀዘንና ችግር እንዳልገጠማትና ለዚህም ደግሞ በቂ የሆነ ዝግጅት እንዳላትም ትናገራለች። በእርግጥም አድናቂዎቿና ከእርሷ ጋር ያሉ ሰዎች ያላቸውንም ጥሪ ታካፍለው ከእርሷ ጎን ለመቆም ጥረት አድርገው ጥያቄ ቢያቀርቡላትም በእርግጥም እስካሁን የሰሯቸው ስራዎች ለዚህ ቀላል ህመም በቂ ነው፣ ምንም ችግር የለብኝም፣ በቅርብ ጊዜም ደግሞ ሁሉን ነገር አስተካክዬ ወደ ስቱዲዮ መለሳለሁ ብላለች። እኛም እንደ ሚዲያችን ቶሎ እንድትመለሺ ምኞታችን መሆኑን በዚሁ አጋጣሚ እየገለጽን በእርግጥም ላዘናችሁ ሰዎች አትዘኑ፣ አሁን እጅግ በጣም ደህና ሰላምም ነችም፣ እንዲያውም ደግሞ በቅርብ ጊዜ ወደ ስቱዲዮ ትመለሳለች። ከዚህም ጋር የተገናኙ አዳዲስ ነገሮችንም እያቀረብን እናስደምጣችኋለን። እናንተም ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ በዚሁ አጋጣሚ ማሳሰቢያችን ነው። ትወደዳላችሁ።